السلام عليكم يا أبو الآخرة كنديه كم فقو بياد الدارة كنو قيا هرا ولد بنيرا كنين نسمة كنديرا في شمرا قالتو ما سنين جدواهم درا والله سنين جال الدون النيقو درا كن يرقاك يا سنبرها قهو ربي يادك سام مرادنا قهو warri yeroo baay'ee na gaggaafattanii eessa bade jechuun anaaf jinqamtanii alhamdulillaahi nagaan qabaanii rakkoo biyyaan baa beektundi keessanii irraaf jalatahaa waliin qixxaatunni kanaaf jechuuf aniin dhabee barol bahuu rabbii yaada keessaa muraada naga'u ያሸማቅቋቸዋል፣ ደስ አይላቸውም፣ ይከነክናቸዋል። ለዛ ነው እንደማንም እንደ ተልባ ከየትም ከዚህም ምንጫቸውብሽ። ግን አንቺ ማወቅ ያለብሽ ኦርቶዶክስ እኛ ባናምንበትም የተከበረ ሃይማኖት ነው። ሚሊየን ተከታዮች አላቸው። እንደ ዜጋ ደግሞ እኛ እንደ አንድ ሀገር ዜጋዎች እንደ ኢትዮጵያ ተከባብረን አብረን ነው የምንኖረው። እንደ ኦሮሞ ኦርቶዶክስ ሃይማኖትን የሚከተሉ ወንድሞች አሉ። ምሳሌ ነው ማቀርብሽ። እንደኔ ሃይማኖቱን ባላምንበትም እንኳን ለነሱ ብዬ ማክበር አለብኝ። አንቺ ደግሞ የተማርሽ ትልቅ ሰው ስለሆንሽ ሃይማኖት ታውቂያለሽ። በጣም ሴንሲቲቭ ነገር ነው። እኔ አሁን ከልጅም በላይ ከእናቴም በላይ እውነት ለመናገር ከሆነ ምናልባት አንቺ ልጆችሽን ተሳድበው ተሰምቶች ልትናገሪ ትችላለሽ። እኔ ግን ልጄን እንኳን በልጄ እንኳን ብመጡብኝ ኦርቶዶክስን ሄጄ አልሳደብም፣ ጴንጤን ሄጄ አልሳደብም። ሰውየው ላይ ነው ማተኩረው እንጂ ገባሽ? ስለዚህ ሃይማኖት በጣም ነፍስ ነው። እኔ ራሱ አሁን ብትሳደቢ ኦርቶዶክስን እንደ ኦርቶዶክስ ብትሳደቢ ደስ አይለኝም። ምክንያቱም እስልምና ስነካ ምን ያህል እንደሚያመኝ ስለማቅ የማንም ሃይማኖት ሲሰደብና የማይሆን ነገር ስትናገሩ ህመሜን ስለማቅ ህመሙን ከራሴ አንጻር ስለማውቀው ሌላም እንደዛ እንደምታመም ስለማውቀው በጣም ይሰማኛል። ስለዚህ ፍሬ በአላህ አንቺ አሁን ሙስሊም ስለሆንሽ ጥሩ ነገርን ብትሰሪ እንደ ሙስሊም ነው የሚያዩሽ፣ መጥፎ ነገርን ብትሰሪ እንደ ሙስሊም ነው የሚያዩሽ። የትላንትናው ነገር ስላለፈ የትላንትና ፍሬን አስቀምጠሽ እነሱ ብንጫጩ ግፋብል አንድ ወር ነው። አንቺ ግን ወደ ለውጥ መንገድ እኔ እኮ ያልኳቸው ልጆቼን ተዋቸው ስል እንደዚህ ገልብጠው የእሷ ልጆች ጌ ናቸው። ልጄ የ8 ዓመትና የ5 ዓመት ልጆች ናቸውና እነዚህ በቂጣቸው ነው የሚደረጉት እያሉ በየቦታ ፖስተዋቸዋል። ማናቸው? ክርስቲያን ነን የሚሉ አማራ ነን የሚሉ ፋኖ ነን የሚሉ ናቸው። እነዚህ አንድ ግሩፕ የሆኑት እነዚህ እኮ አንድ ሰው አይደሉም እኮ ናሲር፣ አንድ ሰው አይደሉም ታውቃለህ። በየአቅጣጫው ግሩፕ ከፍተው ሲሳደቡ እኔ ለእናንተ አልነግራቸውም የሚሳደቡትን ስድብ። አሁን እነዛ ሰዎች ቆይ እውቀት ብኖራቸው ቅንጣት ያህል ፍሬ ቅንጣት ያህል እውቀት ብኖራቸው የ8 ዓመት ልጅ ይሳደባሉ? አንድ ሁለተኛ የትኛው ዓለም ላይ ነው ለእናቱ ጥፋት የ8 ዓመት ልጅ የምትጠየቀው? ገባሽ? ያ ማለት የእነሱን የእውቀት ልክ ነው የሚያሳየው። ገባሽ? እውነት ለመናገር ከሆነ ማንም ሰው ልጅ ሲሰደብበት አይወድም። ሃይማኖት ደግሞ ከልጅም በላይ ነው፣ ከምንም ነገርም በላይ። ልጆቼ ናቸው የመኖሪ ትርጉም ልንገርክ፣ እንደ እናትም እንደ አባትም ሁለ ነገሬ ልጆቼ ናቸው። በልጆቼ አልደራደርም። አይደለም ሃይማኖት ሀገርን ማጠፋለሁ እኔ በልጆቼ ይመጣ ልንገርክ፣ በልጆቼ አልደራደርም። ስለዚህ ወጥተው ይቅርታ ማለት አለባቸው። ኦርቶዶክሱ በእነሱ ተደብቀው አንድ ነን ስላሉ ዮኒ ማኛም ያውቃቸዋል። እነዚህ እየመጡ የሚለምኑ ቄሶችም ያውቃቸዋል ማን እንደሚሰድበኝ። ወጥተው ይቅርታ ይበሉኝ ነው ያልኩት እኔ። ከትልልቅ ሰዎች ከትልልቅ አባቶች ይቅርታ ጠይቃለሁ፣ ከኦርቶዶክሶቹ ይሄንን ያልኩት። ሌላ እኔ ምንም አላልኩም። ዛሬም ነገም ከነገ ወዲያም ክብሬን ስለምፈልገው ይቅርታ ጠብቃለሁ ከኦርቶዶክስ ሰዎች። ይሄ ነው ነው አንቺም በሃይማኖት ተደብቆ ሰውን ማዋረድ የለም። ነስርዬ አንድ ጥያቄ ብቻ ልጠይቃት። ሂዳያ አንድ ጥያቄ ብቻ የረሳውን ነገር አለ። ከሳምንት በፊት ክርስቲያን ነበር ሸለን። እውነት ትወጃለሽ? እውነትን ትወጃለሽ?
አንድ ነገር ልንገርህ ሙባ እንደኔ ቆይ ስሚ ጥያቄ ጨርሼ አንድ ጥያቄ ብቻ ነው አንድ ሁለት አይደለም አንድ ጥያቄ ነው የመጨረሻ ጥያቄ እውነትን ትወጃለሽ አይደል ልጆችሽን ትወጃለሽ እውነትን ትወጃለሽ አላህንም ትወጃለሽ ክርስቲያን እያለሽ አንድ ነን እያሉ ነው ስላልሽው ማለት ነው እኔ ላሳምንሽ በአጭር አማርኛ ማለት ነው ክርስቲያን እያለሽ ስለ ክርስቲያን አላቅም ነኝ እውነት ለማናገር ማለት ነው የክርስቲያን መጽሐፍ ቅዱስ ውስጥ ተሳደቡ ተባብራችሁ ተሳደቡ የሚል ነገር ያየሽው ነገር አለ እውነት ተናገሪ የለም ይሄ ላንቺ ምላሽ ይሆናል ማለት ነው ስለዛ ተናደሽ ነው ሂዳያ እኔ ልንገርሽ ማለት ነው ተናደሽ ቤት በኩል ብለካቸው ይናደዳሉ ብለሽ እንደ ሃይማኖትን በጅምላ እንደ ብሔርን በጅምላ ያያስችው እንጂ በፍጹም ተሳደቡ የሚል አለ ብትይኝ ራሱ ይገርመኛል ፈልጋለሁ እኔ ቦታውን ማየት ፈልጋለሁ የለም ስለዛ ታይ ሁለተኛ አትጠቀሚ በቃ ይሄ ምላሽ ይሆንልሻል አትጠቀሚ ወላሂ አንድ ነገር ጃርተሽ ስደቢ ሙቤ አንድ ነገር ወላሂ አልዓዚም ነው የምልሽ ፍሬ በሁሉም ነገር እኛ እንደ እህታችን ካንቺ ጋር ነን ብሰድቡሽም ብነኩሽም እነሱ በመቶ ሰው ተደራጅቶ መዘምቱብሽ ከሆነ በሚሊየን የኢትዮጵያ ሙስሊሞች ካንቺ ጋር ነው የምንቆመው በሚሊየን ግሩፕ ከፍቶ ምናምን በግሩፕ ተደራጅቶ ነው የሚሰድቡሽ ግሩፕ ውስጥ እኮ ብበዛ ማለት ነው አንድ ግሩፕ ውስጥ 300 400 500 ሰዎች ናቸው እኛ ግን እንደ ሙስሊሞች እዚህ ቲክቶክ ላይ ያለ በሚሊየን ነው ያለ ነው በሺዎች ነው ያለ ነው ካንቺ ጋር ነው እኮ ካንቺ ጋር ነው የምንቆመው ግን ማድረግ ያለብሽ አደራ ብዬ እኔ ተወኝ ብያቸዋለሁ እነዚህ እኮ አይሰሙም እኮ እኔ እኮ ምንም እኮ አላውቅም እኮ አላውቃቸውም እኮ እነሱ ናቸው አታክ ያደረጉኝ በቤቴ አሁን አታለቅሽ ማድረግ ያለብሽ ይሄ ፌር አይደለም ይሄ ፌር አይደለም የሚደረገው ትክክለኛ ኢትዮጵያዊ ከሆናችሁ ኦርቶዶክስ ከሆናችሁ ፌር አይደለም እኔ ጋር የተደረገውን ነገር እኔ ሰው ጋር እንኳን አልደርስም አያውቁኝም እኮ ኦርቶዶክስ ለአምስት ሰው ብለሽ ለአስር ሰው ብለሽ ኦርቶዶክስ ማለት ኢትዮጵያ ላይ ግማሽ ወይ ደግሞ ብዙ ነው በጣም በሚሊዮን የሚቆጠር ነው እንዴት በሚሊዮን የሚቆጠርን ሃይማኖት በ10 ሰው ገማችሁ ፍሬ ብዙ ጊዜ ምን መሰለሽ እንደዚህ ከሆነ አንድ ክርስቲያንን ከተሳደብኩ እኔ ማለት ነው አንድ ክርስቲያንን ካስቀየም ከተሳደብኩ ሙስሊሞች ወጥቶ ይቅርታ ካልጠየቁኝ ማለት ይችላል ማለት ነው እነዚህ አሳምመውኛል ልጆቼን አዋርደዋል እሺ ክብር ያላቸው ምን አድርጎ ነው ያዋረዱት ሰው ማያውቃቸው ልጆች ነው ያዋረዱብኝ ሚዲያ ላይ ፖስተው ወላሂ ማለት ነው ተሳዳቢ ወላሂ ተሳዳቢ ራሱን ያዋረደው ጉተካ ሙቤነስሪ አኔ ወንኔን ጀው ነምኔ ጆሌ ኢሲ አረብሴ ኩኒ ብየ ጀርመን ዮ ጅራቴ anis biyya Jarmaniin jira mirgi ijoollee guddaadha waan taphatamuuni miti viidiyoo san qofa daawulood godhattee bakka fedhe akka fedhetti haa jiraatu Jarmanii jechuun nama gartee asitti waa balleessee biyya isaatti eegan isaan nagoo jirta asii waa balleesseeti biyya isaa dura dhaabbatanii isa eegan sulaa tanatti famte waliin agarre lakke tanaaf jettee hin boo'inje wanni gargaaramuu danda'u yoo jiraate bakka ta'e iyyuu beekamu ustaad bakka ta'e iyyuu beekamu awurooppuma fedhe haa ta'u awurooppaa keessa jira namni san qofa nu gaafadhu awurooppaa laala ni beekama jarman keessa poolisii onlaayina qofa hojjettu jira isinni beektani takkaa dhageessanii onlaayina qofa eenyu ekkam eessarraa akkasi arrabse awurooppaa hunda keessaa ta'u even asii miti jarmanaas teessee hunda awurooppaa kontirool godhuu dandeessi as teessee ameerikaa keessaa kontirool nama godhuu dandeessi abbaa tanaaf waan hangasan qofa fudhattee wagaafii biraatti akkan dubbatin jeen asirratti amantii namaa arrabsuun የትኛውም የእስልምና እምነት ተከታይ የሆነ ሙስሊም የሌላ እምነትን በተናገረ ቁጥር ነብያችን ሰለላሁ ዐለይሂ ወሰለም እንደሚሰደቡ 100% ስለማመን እሱን ነገር ይጸየፋሉ በእምነት ደረጃ
በፖለቲካ ግን እኔም አንተም የተለያየ መንገድ እኛ የምናምንበት ነገር አለ። ያ የግል ዱንያዊ ዓለማዊ ነገር ነው። ነገር ግን እንደ እስልምና አንድ ሙስሊም ከሌላ እምነት በራሱ ፈቃድ መጥቶ በመልካምነት በአሪያ እስልምናን አምኖ ተቀብሎ ሲመጣ መርሐባ ቢክ ነው የምንለው፣ አህለ ወሰህለን ነው የምንለው። ይሄ የትኛው ሙስሊም የሆነ ሰው አምኖ ሊቀበለው የሚችል ነገር ሐዲስም አይደለም፣ በቁርአን የተቀመጠ ነገር። ሐዲስ የምናምንበት የማናምንበት የምንቀበለው የማንቀበለው ነገር አለ። ቁርአን ግን ያኔ አሚር الانسان المسلم ቁርአን ነው። በቁርአን ላይ ማንኛችንም ክርክር አናመጣም፣ አስተያየትም የለም፣ ተፍሲርም የለም። ስለዚህ እችን ልጅ በምላሷ ለምሳሌ እስልምና እምነትን አንድ ሰው ከሌላ ሙስሊም ወደ ሸሃዳ ሊይዝ ሲመጣ የነበረበትን አክብሮ አይተህ ከሆነ ወደ ብዙ ልጆች እስልምናን ተቀብለዋል። እነዛ ልጆች ጋር ክርክርም ሆነ ጸብም የለም። እቺ ልጅ ግን መጀመሪያ በነበረች ሰዓት ሰዎች እየተጠቀሙባት ነበር። ላይ ብላይ ምን ይጠቀሙባት አልተመሰላቸው? እኔ እህት አለኝ፣ እናቴ ሴት ጌም በምትጫወት ሰዓት እዚህ ሁላችንም መተን ጌም ስንጫወት የምናገኘው ገንዘብ አለ፣ ድብቅ አይደለም። እዚህ መተን ስራ ፈተን 24 ሰዓት ጊዜያችንን የምናባክነው ሁላችንም ጥቅም ስላለን ነው፣ መደባበቅ ስለሌለብን። ገባን? ነገር ግን እኔና ሙባረክ ጌም ተጫውተን ሙባረክ ሲሸነፍ ጓደኞቹ እንዳይሸነፍ በሞራል ውስጥ ገብተው እሱን ሲያሸንፉት እኔ የምቀጣው ቅጣት እሱን ገንዘብ የሰጡት ሰዎች ፈታ እንዲሉ እንዲዝናኑ ነው። ነገር ግን እሷን እርቃቷን አድርጎ ሻወር ሲያስወስዷት እርቃቷን ነው ብዙ ነገር ስታረግ በማወቅም ይሁን ባለማወቅ ብዙ ስታረጋቸው ጥፋት ነበር። ያኔ የክርስትና እምነት ተከታይ ትሆን ኦርቶዶክስ ነው ምን ትሆን አናውቅም። እምነቷን አንደኛ እምነት እስኪ መስጊድም ሄዳ አይተናት አናውቅም። ቤተክርስቲያንም ሄዳ ስትሳለምን ስታረግም አይቻልም። ነገር ግን ሸሃዳ መታ ስትቀበል በነበረ ሰዓት የነበረችውም ትንሽ ጥፋት ምንድነች? እኔ ወደ እስልምና እምነት የመጣሁት እዛ ኦርቶዶክስ እምነት ቦታ ላይ ያሉ ሰዎች ብልግናን ስለሚያስተምሩ በቤተ ክርስቲያን እኛ ብልግና የክርስትና እምነት ተከታዮች ብልግናን እርቃት መሄድን ሰው መሳደብ እምነትን ማንቋሸሽ ሲያስተምሩ አላየንም። ሁላችንም ኢትዮጵያ የምንኖር ሰዎች ነን። ምክንያቱም እምነታችንን እምነት ባከበርን ቁጥር አመን ማለት አይደለም። የሰውን እምነት ስናከብር የራሳችንን እምነት ነው የምናስከብረው። ስለዚህ እኔ አሁንም ይሄንን አጀንዳ ያነሳሁበት ነገር አንደኛ ያስጠላኝ ነገር አለ። በዚህ ሰበብ አላህ ፈድል ሆኖ አላህ ብሎት በሷ ሰበብ ብዙ ሰዎች ወደ እስልምና እምነት ገብተው ሸሃዳ ሲይዙ አይቻሉ። هذا نعمة والله اكبر ሊያስደስተኝ ይችላል። ለነዛ ሰዎች መጀመሪያ ሄጄ ሸሃዳ ለያዙ ሰዎች ሱብሂ ሶላት ስንት መስገድ እንዳለባቸው ቅድሚያ ማሳወቅ አጅሩ ልክ ረመዳን 11 ወር ለምሳሌ ረመዳን ትርጉሙ ምንድነው? አንድ ሰው ረመዳን ጾም ምን ጾመው ለምንድን ነው? ከምግብ መጠበቅ ብቻ አይደለም። እስትግፋር አድርጎ ቁርአን በመቅራት ቀልብን አቅልን ሰብስቦ እስከዛሬ 11 ወር ድረስ ስናጠፋ ስንወነጅል የነበርነው ነገር ለአንድ ወር ውስጥ ለአላህ ቃላችንን ሰጥተን አንደበታችንን ሁሉ ነገሩን ለአላህ ሰጥተን ኢባዳ አድርገን ወንጀላችን ሁሉ እንዲታረምልን የሚያደርገን ወር ነው። ከነዛም ወሮች ለይለቱል ቀድር አሉ፣ ብዙ ነገሮች አሉ። የሙስሊሞች ነገር ነው፣ የኛ ነገር ነው። ሁላችንም ሙስሊም የሆነ ሰዎች ምን ተገብረው ተግባር ነው። ነገር ግን ይቺ ልጅ ከልቧ ይሄን እስልምና አምናበት ከሆነ የሰለመችው ወይም ደግሞ አማራ ፋኖ እንደዚህ ምናምን ብሎ መንካቱ እኒህ ሰዎች እንዲሰርቧትና እሷን ባለጌ ልጆቿን እንዲዘቀዝቀው እንዲሰርቧት ያደረገው ነገር እኔ የሚታየኝ ይሄ ነገር ነው እንጂ ሌላ እኔ ሀዲያ ጋር ወይም ፍሬ ጋራ የሚያገናኘን ነገር በግል የሚያገናኘን ጥቅም የለም። ሶሻል ሚዲያ ላይ ሁላችንም እየተገናኘን ያለው። ስለዚህ ሙሉ የአማራ ልጆች ጋር እስከሆነ ድረስ እየተጣላች ያለችው በውስጥ መስመር ሙባረክ አንተ ከቻልክ ግሩፕ አድርግና በቴሌግራም እናናግራት። ያለውን ችግር እኔም እንደ አንድ ሙስሊም የምጠይቃት ጥያቄ አለ። ምክንያቱም እኔም ነገ ተጠያቂ ስለምሆን በቃ እንደዚህ ላድርግ። እንግዲህ ይሄን ተግባራዊ ለማድረግ ነው ይሄንን ሐሳብ ያነሳው። ይሄው ሙቤም አለ አንድ ኡስታዞችንም እንጨምር፣ ሙቤ ኡስታዞችንም ጨምረን ጆከርም አለ አንዳንድ ሰው ይጨመርና ሂዳያም ለብቻ ተመክራ እኔ ያልኩት በውስጥ በኩል ያለውን ነገር ሙቤ አንተም በደንብ እንተም በርታና ማለት ነው። ለምን እንደምታገኝ ነው። ሙሉ አማርኛ ሞሪችም ማውራ ሰው አይደለም፣ ያስቸግረኛል። ለዛ እንትን ብዬ እንደምንም እንግዲህ ገብቼ እንድታቆምና እንድትረጋጋ አድርጌያለሁ ዛሬ እንደምንም ማለት ነው። አይሆንም የማይሆነውን ነገር አይሆንም ማለቱ ጥሩ ነው። ክርስቲያን ማለት አውሬ ማለት አይደለም። ትላንትና እዛ ውስጥ ነበረች፣
ዛሬ ወደ ሙስሊም ሄዳለች። የፈለገ ሰው ሃይማኖት የግል ነው። የፈለገ ሃይማኖት የመግባት መብት አለው። ድንገት አንዳንድ ሰዎች እሷን ሊያናድዷት እና እሷን ሊያናግሯት ገና ለገና ዛሬ ገና ነው እንዴ አንድ ሰው ከሃይማኖት ወደ ሃይማኖት መሄድ የጀመረው? እሷ ላይ ነው እንዴ? አይደለም። የእሷ ለምን እንደዚህ የሆነ ችግር መንገድ ከፈተች ይችላል። ሙቤ ከዚህ በፊት እሷ ስታራምደው ፖለቲካና አሁን ያለችበት ነገር ችግር ፈጥሮባታል። ያን ችግር ተወያይተን እንፍታና እናስረዳት። እሷን ነው እኔም ብለው ሙቤ አንዴ ለጀነራል እስቲ ጥያቄ አለኝ። አሁን ጥያቄው ለእኔ የምጠይቁኝን ጥያቄ ተውትና የእሷን ሽምግልና ነው። መጥፎ ነገር አይደለም። ይሁን ምንም አሁን ስለ እሷ ጉዳይ ብቻ ነው ማውራት ያለብን። ጥያቄ አልቀበልም ፕሊዝ። ኦኬ እሺ፣ እኔ እንደ አስተያየት መስጠት ትፈልጋለሁ። አስተያየት ምንድን ነው? ሽማግሌዎችን እና የእሷን ይሄን ያለው እንደ አንድ ሙስሊም የሚገባኝን እና ማድረግ ያለብን ለምንስ ኖ አንተ ብቻ ጀነራል አንተ ብቻ ታውራ ሀሳብ እንስተኛም። እቺ ልጅ ላይ ለምንድን ነው ጣታችሁን የቀሰራችሁበት ምክንያት ምንድን ነው? እኔ ያልገባኝ ነገር። እኔ እስላም ነኝ፣ አንተ እስላም ነህ። ላላ አንተ እስላም ነህ፣ እኔ እስላም ነኝ። አንተ በየቀኑ እየወጣ ፖለቲካን እያራመድክ እሷ ደግሞ ኖ እስልምናን እሷ ላይ ብቻ ሁላችን ጥያቄ ሁላችንም ሙስሊሞች ነን። እሷ ላይ ለምንድን ነው ሁላችንም ፖለቲካ እያወራን ነው? ይሄንና ሳሩ ውስጥ ገብቷል። ማልጎተም ያኒ ጥያቄ አንዴ ሁላችንም ሙስሊም ሆነን ስለ ፋኖ ስለ ሸኔ ስለ ምናምን እያልን እያወራን ነው። እቺ ልጅ እስላም ሆና ስለ ሌላ ፖለቲካ ሆነች። ሙቤ ይሄ ነው ሰዎች ሚምጡ አፉ ይባባሉ፣ ነገሩ ይዘጋ። እሷም በውስጥ የምትናገረው ትናገራለች፣ ጀነራል ይናገራል። ለዚህ ጉዳይ ሶሉሽን ፈልገን መፍትሄ አሁን እዚህ ትክክል። እኔ ማለትም ፈልገው እህታችን ምን እሷ ካሁን በኋላ ሃይማኖታችን አይፈቅድም ሌላ ሃይማኖት መንካት። በቃ ይሄን አትነካም። ሌላ ግርግር አንድ ነገር አሁንም እያልክ ያሉት ነገር ኮሜንታተር ላይ ከእናንተም ጋር ከእኛም ጋር እኔ እናንተ መቼም እዚህ ቲክታከር ላይቭ ላይ ለምትጠቀሙ ሰዎች ሁላችንም አይምሮ ውስጥ ያለ ነገር አንድ ነገር ላስቀምጥ። ሙቤም ትሆናለህ ጀኔራልን ማንኛችንም ቲክቶክ ላይቭ ላይ ስንጠቀም መናገር የማንፈልገውን ነገር ኮሜንታተሮች መጥተው ፕሮፋይል በመቀየር ጸብንና ሁከትን የሚፈልጉ ሁልጊዜ በፕሮፋይል የማይገልጹ የኔን አዳምጠኛ እንዴ ጭንቃላት የኔን የሙቤን የጀኔራልንና የቲክታክ ላይ መጥተው የሚጠቀሙ ሰዎች ከዚህ በኋላ እሷ የክርስትና ገብቷል እምነቷ ላይ አንታና ይሄን ነገር ይዛ ወደ እውቀቱ ገብታ የራሷን ነገር እንድታራምድ ከዛ አልፎ ተርፎ ደግሞ ይሄን የአማራ ማንነት ያላቸውን አታክ ያደረገ ስድብ ባለማድረግ ይሄን ነገር ገደብና ትምህርት አብጅተንለት እስበሳችን እየተሰዳደብን ከመጠላለፍ እኔ ለምሳሌ ሙቢ የሚያምንበት አለ፣ ጀኔራል የሚያምንበት አለ። እኔ የማምንበት የኔ የሆነ የራሴ የፖለቲካ ትግል አለ። ሙባረክም ራሱ የሚያምንበት የፖለቲካ ትግል አለ። ስታከብር የምንከባበርበት መንገድ አለ። እምነት ደረጃ ሲመጣ ግን ወደድንም ጠላንም ሙስሊም በላይ ላይ የሚገናኝ ሙስሊም አንድ የሚሆንበት መንገድ እማንክደው ነገር ነው። ለድርድር አላቀርበው፣ ለድርድር አታቀርበው። ነገር ግን ለምሳሌ በአሁን ሰዓት ላይ እኔ ችግር ላይ እያለኝ የምጠይቀው ጥያቄ እያለ አይ ጀኔራል ሙስሊም ስለሆንክ ልብስህን አውልቀህ እርቃትህን አስፋልት ላይ ሂድ እንደማለት የምቆጥራቸው አካሄዶችና አመለካከቶች ስላሉ ብቻ ነው ከሰዎች ጋር እኔ ያስኩትን ጥያቄ አክብረህ በእምነት ልንከባበር እንችላለን። እምነት ላይ የሆነ ችግር ሲመጣ ፖለቲካ በኮሜንት ላይ የፈለጉትን ነገር ሲያራምዱ እኔና ሙቤ የምናራምደው ያልፈለግነውን ነገር ሙቤ ይናገራል፣ እኔ የምናገራለሁ። ሙባረክ ጀነራል ለማስያዝ ይሄን ጀነራል ገደብ እንዲኖረው ለማድረግ ብቻና ብቻ ጀነራል ሙቤ አንድ ደቂቃ በእናትህ ኢናሶፍቱ ቆያ ሙቤ ይሄን ነገር ወደ ራስ ወስደህ ይሄን ነገር መጨረስ ይቻላል ወይስ አይቻልም? እንችላለን። በውስጥ እናውራ። ጀነራልምና ቁጥር ቴሌግራም እናውራ። ደስ ባላችሁ እናውራ። ሚዲያ ላይ እዚህ ማውራት አያስፈልግም። እኛ ጀነራል
ቆይ ሎዴ አንድ በእናትህ አንድ ብቻ ተበድያለሁ ብላ ነው ገባ። አንድ ነገር ሶስት ተሳደባት እሷ እኔ ስለተበደልኩ ነው ብላ ነው ወጣ። ያንን በደል ገና በውስጥ ተጠይቃ በሸሪዓ መልክ በሁሉ ነገር ተጠይቃ ገባችሁ። ከዛ ሄዶ እነሱ ባሉት ነገር ሄዳ እርቅም ከሆነ እርቅ ትወስዳለች፣ ይቅርታም ከሆነ ሄዳ ይቅርታ ትላለች። በአሁን ሰዓት ተነስተው ወደ እርቅ ምናምን የሚባል ነገር የለም። ገባችሁ? ኦኬ ሙክታር ቴንክ ዩ። ስለዚህ ይሄም ነገር ማሰብ አለባችሁ በደንብ። እሺ ቶሌ ቴንክ ዩ ወንድማችን ሂዳያ። አንቺ ምን ትያለሽ? ወደ እርቅ ትሄዳለሽ? በሙክታር ነው የምስማማው ነኝ። ሙክታር እንግዲህ በውስጥ በኩል እሷ ፈቃደኛ ካልሆነች ምንም ማድረግ አንችልም። በውስጥ በኩል ተነጋግሬ ያለውን ነገር ተመክራ ማለትም ያጠፋችውን ነገር ሂዳ ወስዳ የተበደለችውን ነገር ተሰምቶላት ከትልልቅ ሰዎች ጋር ነው መሆን ያለበት የሚለውን የሙክታርን ሀሳብ ወስጃለሁ ትላለች። ሙቤ የከፋ ነው ትላለህ? ይኸውልሽ ህዳያ እንዴት መሰለሽ፣ አንቺም ከዚህ በፊት ስትናገር የነበረው እንግዲህ እነሱ ይቅርታ አፈንዲ ብለሻል። አቲ እንዱበታ ባንጋን እነሱም ይቅርታ እንዲጠይቁኝ ብለሽ ነው ደጋግመሽ ስትናገር የነበረው። አንቺም እነሱም ይቅርታ ተባብላችሁ ነገሩን መዝጋት ይሻላል። እነሱም አንቺ ባለሽበት መጥተው አይሰድቡሽም፣ አንቺም እነሱ ጋር አደርሽም። አንቺም ሰላም የሆነ ኑሮ ትኖሪያለሽ፣ እነሱም ሰላም። ማንም ጋር አይደርስም። በቃ ተከባብሮ መኖር ይሻላል። ይቅርታ ማለት ትልቅ ነገር ነው እና ይሄን ነገር በውስጥ እንፍታው። እዚህ ጋር ይቅርና በውስጥ እንነጋገር። ጄኔራልም አንቺም ሁላችን ሙክታርም ሙቤም ሆነን አንድ ደግሞ ኡስታዝ አሊም ያስፈልገናል። ወይንም ሼክ ሪያድን አምጧቸው፣ ወይንም ሀምዛ ወንድማችን ይምጣ። ቅድም ነበር ሰምቼዋለሁ ሲያወራ። ወይንም ደስ ያላችሁን ሰው እናምጣና ቁጭ ብለን እየተደማመጥን በቴሌግራም እናውራ ካላችሁ እናውራ። ግን እዚህ ጋር ቁጭ ብለን መብቴ ካላገኘን ሁላችን ዝም ብለን የምናወራ ከሆነ ምንም ዋጋ የለውም። 2 ሰዓትም 3 ሰዓትም ቁጭ ብለን ነው። እንደዚህ ነው። ሙክታርም የሚፈልገው ነገር አለ፣ ጄኔራል የሚፈልገው ነገር አለ፣ የሚፈልገው ነገር አለ። አንግባም። ዲፋማ በከ ድረት ኢኒ ዋዱበት ሙክታር አሁን እኮ